ፋኖም ቄሮም ባደረጉት እንቅስቃሴ አይተናልና ንጹሃኖችም ተጠቂ የሆኑበትም አካሄድ አለ። ይህስ እንዴት ይመለከታል? እውነት ነው በኮላተራል ዳሜጅ የሚሆንበት ሰዎች የሚጠቁበት አለ። ግን እናመዛዝነው አማጺ ቢሆንስ ቄሮ የታጠቀ የአማጺ ቡድን ቢሆን ኖሮ የንጹሃን ዜጎች ከዛ የበለጠ ነው የሚያልቀው፣ ከዛ ያነሰ ነው። ከኛ ሀገር እኮ የበለጠ የለም። በትግራይ በኤርትራ የተደረገው የትጥቅ ትግል በዛ እኮ ያለቀው የወታደቀው ኃይል ብቻ አልነበረም። ምናልባት ግማሽ የሚሆነው ያለቀው ሲቪሊያኑ ነው። በትግል ውስጥ ዜጎች ይጎዳሉ፣ በውስጡ ያልተሳተፉ የመንግስት አካል ያልሆኑ። አንድ አማጺና መንግስት ሲዋጋ ዛሬ ወላጋን ወሰደው ጉጂን ወሰደው ዜጎች በጣም እየተጎዱ ነው። በሁለቱ የታጠቀ ኃይል ግጭት ውስጥ በማንኛውም መመዘኛ በሰላማዊ ትግል በሚደረግ ወይም ደግሞ በሶሻል ሙቭመንት በሚደረግ ትግል ውስጥ የሚጠፋው ንብረትና የሰው ኃይል በትጥቅ ትግል ውስጥ ከሚካሄደው በጣም ያነሰ ነው። አንዱ እኔ በጣም የትጥቅ ትግል ሲካሄድ ከነበረበት ውስጥ ሰፈር ነው ያደግኩት። ግን ሰላማዊ ትግልን አዳፕት ለማድረግ እስከ ህንድ እስከ ሰርቢያ በመሄድ እንድማር ያደረገኝ ሁለት ነገር ነው። አንደኛ በማህበረሰብ ላይ በሲቪሊያን ላይ የሚደርሰው በሀብትም ሆነ በህይወት ላይ የሚደርሰው ኮስት በጣም አናሳ ነው። ሁለተኛ ሀገርን ለማፍረስ ያለው እድል ዝቅተኛ ነው። ሶስተኛ አምባገነን ለመገንባት ያለው እድልም ዝቅተኛ ነው። ኢማጂን 5000 ሰው ነው ያጣነው አይደል ያልኩ ቅድም። 4 አመት ቢሆን በአማጺ ያደረግነው ትግል ሸገር እስክንደርስ ድረስ 5000 ሳይሆን 500,000 ሰው ሊያልቅ ይችላል። ድልድይ የተሰበረ እዚህ ጊዜ አሁን ሲጮህ የነበረው የሆነ እርሻ ተቃጠለ፣ የሆነ ቤት ተቃጠለ ነው። ድልድይ አገር ፈርሶ ነው በትጥቅ ትግል የሚደረግ ነገር ኦልሞስት ኢሬዝ እያደረገ ነው የሚመጣው። ጊዜ ስለሌላችሁ ነው እንጂ በስፋት ምን ዋይበት ነው። ለዚህ ነው እኔ ብዙ ሰዎች አያቴ ትዝ ይለኛል ነፍሱ ይማረውና በቪኦኤ ስለ ሰላማዊ ትግል ስናገር ሰምቶኝ ፈረንጆች አኮላሹ ሆይ ነው ያለኝ። እንዴት ነው እንዲህ የምትለው? ጠመንጃ ነው እንጂ ከጠመንጃ የተሻለ የነበረውን የኢህአዴግ የህወሓት ስርዓት ያለ ጠመንጃ አወረድን። 5000 ሰው ገበርንበት። 500,000 ከ50,000 እስከ 500,000 የምንከፍልበት ነበረ። ስለዚህ በሰላማዊ ትግል የሚደረገው ትግል ያለው ሂውማን ኤንድ ማቴሪያል ኮስት ዝቅተኛ ነው። ከዛኛው ኮስት ግን ይኖራል። ከስተቶች ማረም ያስፈልጋል። ሰላማዊ ዜጎች እንዳይጎዱ፣ ንብረት እንዳይጎዱ እኔ we should be grateful እዚህ ሀገር ውስጥ በእነዚህ እንቅስቃሴዎች የመጣው ጉዳትና ኪሳራ በትጥቅ ትግል ቢሆን ሊመጣ ከሚችለው ኪሳራ ስሞል ፍራክሽን ነው። እንደዛ ነው መታየት ያለበት። አንድ ሰው ተዘቅዝቆ ተሰቅሏል፣ የሰብአዊ ድርጊትም ተፈጽሟል ሻሸመኔ ላይ። ይሄንን እርሶም ያስታውሱታል። የታሪካችንም ጥቁር ነጥብ ጥሎ ያለፈ ነው። ይህን ድርጊት እንግዲህ ኮንነውታል። የአካባቢ በተለይም ለብዙ ፖለቲከኞች ለብዙ አሁን የሰብአዊ መብት ተሟጋቾች ኦሮሚያ ላይ የተፈጸመው የሰብአዊ መብት ጥሰት ሰው ተዘቅዝቆ እስከ መሰቀል ያደረሰ የደቦ ፍርድ እየተባለ ሁሉ እንዳባባልም እየተጠቀሙት ነው። ይህን ጊዜውን ሲያስታውሱት ያን ጊዜ ይህንን ነገር ኮንነዋል፣ ልክ አይደለም ብለዋል። ካላሉስ ደግሞ ለምን ነበር ያንን ያላደረጉት? ኮንየዋለሁ። ግን ለምን ኦሮሚያ ላይ ብቻ አይን የመጣው? አሁን እኮ ለምሳሌ ሰዎችን በደቦ መግደል፣ ሐኪሞች በደቦ ተገደሉ። ለምን ያማራ ክልል ለምን እናወዳድራለን? ቆይ ለምን ሁሌ የኦሮሚያ ብቻ ይነገራል? አማራ ክልል ሰው ተቃጥሏል። የት ነው ግን የተጀመረው ይሄ ነገር? ቆይ የትም ይጀመር ሁለቱም ይነገራ። እሺ ኦሮሚያ ላይ ብቻ ለምን ነው ይነገራል? ኦሮሚያ ላይ ብቻ ለምን ነው የሚነሳው? ጉሙዞች እነዛ ምስኪኖች 400 ሰው በአንድ ቦታ ያለቀበት ሲነሳ አንሰማው። የሰው ግድያ የትም ይሁን መኮነን አለበት። የትም ግን ሰሌክቲቭ መሆን የለበትም። መጀመሪያ ግን የተጀመረው እዛ ነው አይደለም? ሻሸመኔ ላይ ድርጊት ሲፈጸም አይደለም? ከዛ በፊት
እስቲ ከዛ በፊት ንገሩኝ ከዛ ምን ወደ ትግራይ ሲሄድ የነበረው እንዳለ መንገዱ ዝግ አልነበረም ከዛ በፊት አይ ሰው ተዘግዝቆ የተሰቀለበት አካባቢ የት ነበር በተለይ ለድጋፍ በተጠራ ለሰላማዊ ሰልፍ ከሻሸመኔ በፊት ደቡብ ውስጥ በነበረው ግጭት ስንት ነገር ነው የሆነው እኔ እዚህ ሀገር ከመምጣቴ በፊት ስንት ሰው ነው ያለቀው ኖ ያ አይደለም ይኸውልሽ እቴ ኦሮሞፎቢያ እዚህ ሀገር በጣም ስድ ከመስደዱ የተነሳ ኦሮሚያ ውስጥ ትንሽ ችግር ሲፈጠር ሰማይ ደርሶ ይጮሃል ግን የዚህ አይነቱ ድርጊት ጥላቻውን አያባብሰውም ለዛ ነው መኮነን ያለበት ይኮነናል ግን ጥላቻውን የሚያባብሰው የቱ እንደሆነ ታውቂያለሽ አንድ ቦታ የሚደረግን ኩነኔ በጣም አጋኖ አንድ ቦታ የሚደረግን እንደ ጻድቅ ማየት ባለፉት 2 አመታት ሽግግሩ ስለነበርን ብዙ ጊዜዎች ተካሂደዋል በሁሉም ክልሎች ኦኬ ለምሳሌ በሶማሌ ክልል አብዲሌ መጨረሻ ስልጣን ሊለቅ ሲል የነበረው ብቻ ነው ሲወራ የነበረው 2500 ሰው ቆኔ የተገደለው በእና አብዲሌና ጀነራሎቹ ሲያደርጉ በነበረው ምን ይሄ የጂጂጋው የከተማው ሰው ብቻ ነው እንደ የሚነገረው ድንበሩ ላይ ያለቀው ምስኪንስ ለምን ነው የማይነገረው ሌላ ለምሳሌ የጌዶ መፈናቀል ተባለ አሁን ተረሳ ዋይ ለዛ ጊዜ በዛ ጋር ያለው የጉጂ ኦሮሞ ለመወንጀል ስለተፈለገ ብቻ ነው የሚያስጨውት ለኔ ሻሸመኔም ላይ ይሁን ባህርዳርም ላይ ይሁን ኤቭሪዌር ሰዎች መገደል የለባቸው ወንጀል ሲፈጸም መኮነን አለበት ፌር መሆን አስፈላጊ ነው አለበለዚያ ግን አንድ ቦታ ብቻ መተናገሪ ከሆነ የጥያቄው የጀስቲስ የፍትህ ጉዳይ መሆን ይቀርና የፖለቲካ ጉዳይ ስለሚሆን በአካባቢው ስሙ የሚጠራው አካባቢው ህዝብም ፍትህን ከመፈለግ ይልቅ ዲፌንሲቭ ሆኖ ጣት የሚቀሰርብኝ ለፍትህ ሳይሆን ፖለቲካሊ እኔን ለማጥቃት ነው ስለሚል ፍትህን ከመሻት ይልቅ እንዳው ጸረ ፍትህ ሆኖ የሚሄድበት ሁኔታ ይፈጠራል ስለዚህ እዚህ ሀገሮች አሁን ሰሞኑን ስለመግደል ያነሳሽው ነገር አለ ሰሞኑን አሁን አማራ ክልል የመፈንቅለ መንግስት ተደረገ ተባለ ሙከራ ተደረገ ተባለ ሰዎች አለቁ ምን ላይ ደረሰ አሁን በክልሉ ሚዲያ ላይ የማየው ነገር ግድያ እየተባለ ነው መፈንቅለ መንግስት እየተባለ አይደለም ግን የዛ ጊዜ ጠንካራ ኮሚሽን ቢቋቋም ኖሮ የሆነውን ነገር ከማድበስበስ ይልቅ ትዝ ካላችሁ የዛ ጊዜ ሁሉም ሰው አሳምነው ላይ ሲጨፍርበት አይሴድ ነው አሳምነው ከራሳችን ነጥለን ማየት የለብንም ምን አይነት የፖለቲካ ሂደት ነው አሳምነው ያንን እንዲፈጽም ያደረገው የሞተን ሰው መርገም ቀላል ነው ወይም አንድ ሰው ላይ ብቻ ማነጣጠር ሲስተሚክ የሆነው ችግር ይዝ ከምንድነው አንድ ለህዝብ ብሎ ታግሎ የነበረ ግለሰብ ከምን ተነስቶ ነው ወደ ሰው መግደል አጋሮቹ ወደ መግደል የተሸጠበት አሁን የመንግስት መፈንቅል ሳይሆን ተራ ግድያ ነው ተብሏል አሁን በመንግስት ደረጃ ያየተባለ ነው ያ ተራ ግድያ ከሆነ ማን ነው ጀነራል ሳላን የገደላቸው እነዚህ አይነት ነገሮች ተደበስብሰው ዝም ብሎ ብቻ ጣት በመቀሰር የሚሄድ ከሆነ ትሩዝ ኤንድ ሪኮንሲሊዬሽን ሊመጣ አይችልም ስለዚህ በወቅቱም አሁን መኮንን ራሱን አታስታውሱትም ሰው ያስታውሰው ደጋግሜ ሁሌ ጠይቃለሁ ደጋግሜ የምጠየቀው ግን አቋሜን ለማወቅ አይደለም ያን ነገር በመደጋገም በህዝብ አእምሮ ውስጥ እኔን ወንጀለኛ ለማስመሰል ፖለቲካል ጊልት የፖለቲካ ኪሳራ ለማስከፈል ነው የሚነሳሳው ያ ውጤት አይኖርም ግን ደግሞ እውነታውን ለማጥራትና እርሶ በትክክል አቋሙን ለመለካት እስከሆነ ተጠያቂነቱ እንዳለ እንግዲህ ተጠያቂነት እንዲመጣ ነው ብለዋል ማለት ተጠያቂ የሚደረግ አካል እንዲኖር ብለዋል ግን በርግጥ የእርሶ አቋምና የእርሶ ምላሽ በወቅቱ ያ ከነበረ እንዲታወቅም ያስፈልጋል የሚዲያ ስራው ሚናውም አንዱም እሱ ነው ጥያቄው የሚነሳ እስቲ አሁን ጥያቄ ልጠይቅሽ መቼም የዛ ቀን አልተወለድኩም እኔ እዛ ሀገር ውስጥ ከትግራይ የመጡ መኮንኖች ጦር እያዘዙ ወንድሞቼን እህቶቼን ሲያስጨርሱ ምን ነበር ስለነበረው ዛሬ እኮ የሚከሱኝ ሰዎች አሳውን ለማጥፋት ውሃውን ማድረቅ አስፈላጊ ነው እያሉ በሚዲያ በትግራይ ህዝብ ላይ ጦርነት ሲያውጁ what was I saying ምን አይነት ትሬኒንግ ነበር ስለነበረው ምን አይነት ውትወታ ነበር ሳደርግ የነበረው አንድም ሲቪሊያን መጎዳት እንደሌለበት ለወጣቶች ስላች የነበረው አንድ ሲቪሊያን ከሚጎዳ
ሌላ ብሔር ሌላ ቡድን ከሚወጋ ራሳችሁ ብትሞቱ ትሻላላችሁ። ያን ሳደርግ ለምንድን ነው አልተሰማም? ወይስ ለምሳሌ የቱ ሚዲያ ነው ግን ሻሸመኔ ሄዶ ማን እንዳደረገ የጠየቀው? ምን ሆኑ? ያን ነገር ያደረጉ ሰዎች እኮ በቪዲዮ ተቀርተዋል አይደል እንዴ? ወራብን ዘም የታሉ? እርሶስ ጠይቀዋል? ይሄን ለምን በእርሶ ስም የተጠራ ሰው በሚገባ እንደ አንድ ፖለቲከኛም የሰብአዊ መብት ተከራካሪ ያንን ያደረጉት በዛ ጊዜ ያው የቀድሞ ደህንነቶች ናቸው የተባሉት። ያን ያደረጉት አንዱ ምን ነው ታውቂያለሽ? እየታወቀ ሌሎች ሰዎች ታስረው እሱ ተለቀቀ። ከ2-3 ሳምንት በኋላ በመኪና ተመትቶ ነው የተገደለው። ህዝብ ለምን እንዲያውቀው አልተደረገም? ለምን እርሶም የሚታገሉለት ህዝብ ባሉታዊ መልኩ እንዲገለጽ ተደርጓል። በተደጋጋሚ ተናግሬያለሁ እኔ። ግን ይሄንን ግልጽ ማድረግ የነበረበት የመንግስት የዛም ብቻ እኮ አይደለም። ስንት ግድያዎች ተካሂደዋል እዚህ ሀገር። ቅድም ያነሳውልሽ አሉ ትልልቅ የሀገራችን ኢታማዦር ሹም የተገደሉበት ግድያ አለ እዚህ ሀገር። አማራ ክልል የተፈጸመው ክስተት ከፌደራሉ ጋር ካልተያያዘ የመፈንቅለ መንግስት ሴራ ካልሆነ ማን ነው ሳራን የገደለው? የሱ ቤተሰብ ቲዮሪ ላወራ ይችላል፣ እኔም ቲዮሪ ላወራ ይችላል። ይሄን ሁሉ ለማውጣት የሚያስፈልገው ምንድነው? ገለልተኛ የሆነ ተቋም በማቋቋም የሻሸመኔውን ህዝብ እያየ የሆነ ነገር ስለሆነ ማምን እንዳደረገ በግልጽ በቪዲዮ ራሳቸውን ሪኮርድ ያደረጉት ነው። እሱ ቀላል ነው ለፍርድ ለማቅረብ። የተደበሰበሱትን ራሱ ማድራት ያስፈልጋል። ለምን መሰለሽ ነው ጥያቄዎች የሚመላለሱት? በስልጣን ላይ ያሉት ሰዎች የትላንቱን ኢህአዴግ መመለስ ይፈልጋሉ። እዚህ ላይ አንድ ጥያቄ ልጨምር አቶ ጀዋር ይቅርታ፣ ተያያዥ ስለሆነ በኦሮሚያ በተለያዩ አካባቢዎች ላይም አብያተ ክርስቲያናት ተቃጥለዋል። ይሄም ደግሞ አሉታዊ ነገሮቹ እየተበራከቱ እንዲሄዱ አድርገዋል። እዛ ላይም ደግሞ ጉዳት አድራሾች ወይም ደግሞ የዚህ አይነት ድርጊቱን ያደረጉ ሰዎች ሲቀጡም አልታየም። አማራም ላይ ቤተክርስቲያኖችም ከዛ በኋላ መልስ ሆኖም ደግሞ መስጊድ ተቃጥሏል። በታሪክ እንዲህ አይነት ነገርም አይተን አናውቅም። ኢትዮጵያ ውስጥ ነበር፣ በታሪክም አለ እንጂ ምን በቅርብ ጊዜ በዘመናዊ ኢትዮጵያ ታሪክም በለውሽ ነበር። ያው ታሪክን እየመረጠ ስለምናስበው ነው እንጂ ግጭቶች አሉ እዚህ ሀገር ውስጥ። መስጊዶችና ቤተክርስቲያኖች እንደዚህ ተጋነው በሚወራው መልኩም አልተቃጠሉም። አዳማ ለምሳሌ ከኔ ጋር በነበረው ግጭት ሰው ምን ሲሏቸው ነበር? እዚህ ጋር መስጊድ ተቃጠለ ይላሉ፣ እዚህ ጋር ቤተክርስቲያን ተቃጠለ ይላሉ። ይሄን ማጋጨት የሚፈልጉ ኃይሎች አሉ። እነማን ናቸው? ሁሌ ድብቅ ኃይሎች ሲባል በመንግስት በኩልም አለ። እሱ በጣም ቀላል ነው። እሱን እንዴት ያስፈልጋል? ኮሚሽን ቢቋቋም እሱን አያይዘው እንዲደርሱልኝ ነው። በጥናት ያስፈልጋል። እኔ ኦሮሚያ ክልል ውስጥም በሃይማኖት ተቋማት ላይ ግጭት አደጋ ደርሰዋል። አማራ ክልል ውስጥም በሃይማኖት ተቋም ላይ ጉዳት ደርሷል። ደቡብ ክልል ውስጥም ጉዳት ደርሷል። መድረስ የለበትም። እንዳይሆን ግን ጣት መቀሰሩ ሳይሆን who is doing this? የመንግስት አካል ነው ወይ? ተቋዋሚ ነው ወይ? የተደራጀ ነው ወይስ ቅጽበታዊ የሰዎች ኢሞሽናል እንቅስቃሴ ነው ያለው? what is it? ይሄን ማወቅ ይጠቅማል። ለምን መሰለሽ? ዛሬ ያሉት ሰዎች ያልፋሉ። ነገ ግን እንዳይደገም የምንፈልግ ከሆነ ምንድነው ያደረገው? ምክንያቱም ቅጽበታዊ እርምጃና ተጠንቶ ታቅዶ የሚደረግ ይለያያል። ቅጽበታዊ ከሆነ ያን ቅጽበታዊ የሚፈጥሩ ነገሮችን ማስወገድ ነው። ታቅዶ ከሆነ ግን ያን እቅድ የሚያወጡትን የሚያዘጋጁትን ድርጅቶችና ተቋማት እርምጃ መውሰድ ማረም ያስፈልጋል። በዚህ መልኩ ነው መሄድ ያለበት። ግን ኦሮሚያ ላይ ብቻ የሚደረገው ነገር ትክክል አይደለም። ባለፉት 2 ዓመታት በሁሉም ክልሎች ይሄ ችግር ነበረ። በሽግግር ወቅት የሚፈጸም ችግር ነው። በነገራችን ላይ እኛ ከፈራ ነው አንፃር ባለፉት 2 ዓመታት እዚህ ሀገር የመጣው አደጋ በጣም ትንሽ ነው። ለዚህ ደግሞ ፈጣሪን ማመስገን እንዳለብን ነው የሚታየው።